ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ ጋር በዓል እንዴት ነበረ? እንዴት አሳለፋችሁ? ነበረ ዋዜማዬን ያሳለፍኩት ምሽቱን ማለት ነው። ያው እንግዲህ በበነገታው ደስ የሚል ሰዓት ደስ የሚል ጊዜ ከቤተሰቦቻችን ጋር ለማሳለፍ እንደዚህ አይነት ኃላፊነቶችን እንደ ሚስትነቴ መወጣት አለብኝ ብዬ ስለማስብ ያው በዚህ መልኩ ነበረ በዓልን ያሳለፍኩት። ዳቦዬን ጋገርኩኝ። ይሄን ይመስላል ዳቦ ጋገርኩት። ዳቦ እንደምትወዱት መቼስ ተስፋ አደርጋለሁ። ደስ ይላል። ጊዜን በጣም ወደስ ነበረ። ዳቦን እዩት እና እንዲህ ያለን ነበረ ዋዜማውን ያሳለፍነው። በጣም ነበር ብታየው ደስ የሚለው። በጣም ነበር ደስ የሚለው። እግዚአብሔር ለዚች ቀን አመትን አሳልፎ ለዚች ለተባረከች ቀን ስላበቃን እግዚአብሔር የተመሰገነ ይሁን። ዶሮዬን ሰራርቼ ጨረስኩ። እንደዚህ የሚያምር በቃ እዩት ብቻ እንዴት እንደሚያምር ብቻ በጣም ደስ የሚል እንደዚህ ስታዩት ብቻ ሳይሆን ኖርማሊ እንደዚህ እንትን ነው ራሱ በጣም ያምር ነበረ። ከዛ ተኛን፣ ነጋ። በበነገታው እንግዲህ መጀመሪያ ጠዋት ማድረግ ያለብንና እኛ የምናደርገው እንደ ሁልጊዜውም በመጀመሪያ ቤተክርስቲያን መሄድ ነው። ልብሳችንን ለባበስን፣ ቀሚሳችንን ለባብሰን ጉዞ ወደ እናት ቤተክርስቲያን አምላካችንን ለዚህ ስላደረስከን ለዚህ የተባረከች ቀን ስላደረስከን እናመሰግናለን ልንል ሄድን። ከዛ ሄደን ጸሎታችንን አድርሰን የዛሬ አመት በሰላም እንዲያደርሰን በሰላም ከነቤተሰቦቻችን አገራችን ሰላም እንድትሆን ጸልየን በሰላም ወደ ቤታችን ተመልሰናል ማለት ነው። ብቻ እግዚአብሔር የተመሰገነ ይሁን ስለሁሉም ነገር። እሱ አይሳሳትም። ላሳለፍናቸው መጥፎና ከባባድ ጊዜያቶች በሙሉ እግዚአብሔር የተመሰገነ ይሁን። ሁሉም ነገር የሚሆነውም ለበጎ ነው። ሁሉም ነገር ለተሻለ ነው፣ ለኛ ትምህርት ነው። ከዛ ተመለስን። ስንመለስ ልጃችን እንደዚህ ፏ ብላ ጠበቀችን። ደስ አለን። ከዛ እንግዲህ ወደ ምግባችን ነበር የሄድነው። የተሰራችውን ዶሮ ወደ ማጣራት ነበር የሄድነው። ፈረሰኛው ለባልየው ተሰጠ። ሁላችንም የየራሳችንን ምግብ የየራሳችንን አጥንት ያዝን። በነገራችን ላይ እኛ ሁሉ ጊዜ እንደዚህ በአንድ ነው እንጂ ለየብቻ ምግብ መብላት አንወድም። ያው ባለትዳርም ስትሆኑ አንድ ላይ መብላት፣ የተጎራረሱ አንድ ላይ መመገብ ፍቅርን ይጨምራል ብዬ ስለማስብ ደግሞ እንደዛ ነው መሆን ያለበት ብዬ ስለማስብ እንደዛ ነበረ ስንበላ የነበረው። እንደ አቅሚቲ እንዳለችን በአቅማችን ለቻን ነገር አቀራርበን እንደዚህ በጣም ደስ ብሎን ብቻ በቃ ምን ልበላችሁ በጣም ደስ የሚል በዓል ነበረ። እየተጎራረስን እየሳቅን እየተጫወትን ደስ የሚል ጊዜ አሳለፍን ማለት ነው። ብቻ በጣም ደስ ይላል። እንደዚህ ባለ ትዳር ሆናችሁ ደግሞ ከባሎቻችሁ ጋር እንደዚህ ከባልና ሚስት ሆናችሁ ልጅ ወልዳችሁ ልጅ ራሱ በቃ በዓልን እንዴት እንደሚያደምቅ ያየሁበት በዓል ነው። በተለይ ልጃችሁ ደግሞ አደግ ስትል በቃ እንዴት ደስ እንደሚል ማለት ነው። ብቻ ምን ልበላችሁ እንደምታዩት ነው። በጣም ደስ ይል ነበረ በዓላችን የኛ ጋር። በቃ እንደዚህ ተደስተን ፏፏ ብለን
ቄጤማችንን ጎዝጉዘን ቡናችንን አፍልተን ፈንድሻችንን አፈንድተን እንዲህ በምታዩት መልኩ ሽብርቅ ብለን ዳባችንን ቆርሰን ፈታ ብለን በዓላችንን አከበርን ማለት ነው። ብቻ በጣም ደስ ይል ነበር። በጣም ደስ ብሎን ነበር ያሳለፍነው። እግዚአብሔር የተመሰገነ ይሁን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን እንወዳችኋለን። ሰላም ሁኑልን። ቻው።